ባልና ሚስቶች ተለያይተው የሚቆርቡባቸው 3 ጊዜያቶች። ቆራቢ የሆነ ሰው የትዳር ጓደኛውን በሞት ቢያጣ ሌላ ማግባት ይችላል ወይስ አይችልም? ንጹህ ያልሆነ ግን አይቅረብ። ይህ ቃል በቅዳሴው መሃል ላይ ካህኑ ወደ ፍሬ ቅዳሴው ሲሄድ እጁን እያነጻ ከሚያውጀው አዋጅ መካከል አንዱ ኃይለ ቃል ነው። ንጹህ የሆነ ይቀበል፣ ንጹህ ያልሆነ ግን እንዳይቀበል፣ በሰይጣንና በመልእክተኞቹ በተዘጋጀው የመለኮት እሳት እንዳይቃጠል ብሎ ካህኑ አዋጅ ይናገራል። ይህ ቃል ብዙዎች ሊቆርቡ ሂደው ከመቁረብ የተመለሱ፣ ብዙዎቹ ደግሞ ለመቁረብ አስበው በዚህ ቃል አማካኝነት ተስፋ ቆርጠው የተቀመጡ እጅግ በጣም ብዙ እህቶቻችንና ወንድሞቻችን ይገኛሉ። የዚህ ቃል መሰረታዊ ትርጓሜው፣ መልእክቱ፣ ሚስጢሩ ምንድን ነው? ቅዳሴው መጨረሻ ላይ እግዚኦ መሐረነ ክርስቶስ ከተባለ በኋላ ዲያቆኑ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ሲባል ለምትሰግዱት ሰዎች፣ ዲያቆኑ ይህንን ሲናገርስ በውስጣችን መጸለይ እና ማለት ያለብን ምንድነው? ስግዱ ሲባል ወንበር ላይ እንዲሁም መሬት ላይ የምትቀመጡ ሰዎች በጸበል የማይድን ደዌ ወይም በሽታ እንዳለ ስንቶቻችሁ ታውቃላችሁ? ቤተክርስቲያን የማታድነው መንፈስ ቅዱስስ የማይፈውሰው በሽታ አለ ወይ ብላችሁ ብዙዎቻችሁ ትጠይቁ ይሆናል። ውድ ኦርቶዶክሳውያን፣ ይህ ትምህርት ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ቅዱስ ቁርባን እያላችሁ ጻፉልኝ። በዮሐንስ ወንጌል ምዕራፍ 4 ከቁጥር 16 ላይ ውሃ ልትቀዳ የሄደችው ሳምራዊቷ ሴት ጌታ ሆይ እንዳልጠማ ውሃ ልቀዳም ዳግም ወደዚህ እንዳልመጣ ይህን ውሃ ስጠኝ ብላ ክርስቶስን በጠየቀችው ጊዜ ሂጂና ባልሽን ጠርተሽ ነይ ብሎ ክርስቶስ ነግሯታል። ይችን ቃል መሰረት አድርጋ እናት ቅድስት ቤተ ክርስቲያን ባልና ሚስት ተለያይተው ተነጣጥለው መቁረብ የለባቸውም ብላ ታስተምራለች፣ ሕግም ሰርታለች። ሆኖም ግን በእነዚህ በ3 ጊዜያቶች ተነጣጥለው መቁረብ ይችላሉ። አንደኛ በስራ ጉዳይ የተራራቁ ከሆኑ፣ ሁለተኛ ሴቷ ልማደ አንስት ላይ ካለች ወይም ደግሞ የወር አበባ ጊዜዋ ላይ፣ ሶስተኛ ሴቷ ወልዳ በምትታረስበት ወይም እመጫት በሆነችበት ጊዜ ወንዱ መቁረብ ቢፈልግ መቁረብ ይችላል። ከነዚህ ከ3ቱ ጊዜያቶች ውጭ ግን ተነጣጥለው መቁረብ አይችሉም። በእነዚህ በ3ቱ ቢቆርቡ እንደ መለያየት አይቆጠርም። ምክንያቱም ሁለቱ ቆራቢዎች ናቸው። የመነጣጠል ጉዳይ ሳይሆን በቀን ልዩነት የመቀበል ሁኔታ ነው። ነገር ግን አብሮ መተኛት የተከለከለ ሲሆን ያልቆረበው ሰውም በሌላ ቀን አካክሶ ቁርባኑን ይቀበላል ወይም ደግሞ መቁረብ ይገባዋል። በእነዚህ ምክንያቶች ካልሆነ በአንድ ቀን እንደተቀበሉ በአንድ ቀን ቢቆርቡ ከፈተና ይጠበቁበታል፣ ይድኑበታል። ባልና ሚስቶች አንድ አካል ናቸው። አንዱ ሲቆርብ ሌላኛው ሲቀር አንድ አካል ሆኖ እንደ መለያየት ይቆጠራልና አንዱ ሕይወት በቅዱስ ቁርባን የተቀደሰ ሲሆን የሌላኛው ደግሞ ከቅዱስ ቁርባን የራቀ ከሆነ ግንኙነት ሰዓት የተቀደሰውን ያረክሰዋልና ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? ስለዚህ አንድ ሥጋ ይሆናሉ ብሎ እንዳስተማረ። ስለዚህ ባልና ሚስቶች በቅዱስ ቁርባን መክበር፣ በምክረ ንስሐ መመላለስ ይገባቸዋል። ቆራቢ የሆነ ሰው የትዳር ጓደኛውን በሞት ቢያጣ ሌላ ማግባት ይችላል ወይስ አይችልም? በሥጋ ወደሙ ወይም በቅዱስ ቁርባን የሚመላለሱ ትዳራቸውን ያስባረኩ እንዲሁም ደግሞ በትዳር ሕይወታቸው ውስጥ አብረው እየቆረቡ የቆዩ ባልና ሚስቶች እግዚአብሔር ያድርገውና በመካከል አንዱ በሞት ቢለያቸው ሌላ ማግባት ይችላል ወይስ አይችልም? በዚህ ጉዳይ ላይ ብዙዎች የሚከራከሩበት የቆረበ ሰው ሌላ ማግባት እንደማይችል አድርገው በመቁጠር ራሳቸውን እስር ቤት እንደገቡ እንደታሰሩ ወይም ደግሞ ምንም ማድረግ እንደማይችሉ አድርገው እየቆጠሩ ከቅዱስ ቁርባን የሚርቁም ስፍር ቁጥር የላቸውም። ይሁንና የትዳር ጓደኛው የሞተበት ሰው ከሟች የትዳር ጓደኛው ጋር ሲቆርብ በመቆየቱ ብቻ ሌላ ሊያገባ አይችልም የሚል የሚከለክል ስርዓትም ሕግም የለም። የትዳር ጓደኛው የሞተበት ቆራቢ ምእመን ቢሆን ወንድ ከሆነ ከሴት ርቆ ንጽህናውን ጠብቆ፣ ሴትም እንዲሁ ከወንድ ርቃ ንጽህናዋን ጠብቃ ቢኖሩ መልካም ነው። ነገር ግን ማግባት ፈቃዳቸው ቢሆን ከፈቃዳቸው አይከለከሉ። ወንዱ ከሴት ርቆ ንጽህናውን ጠብቆ፣ ሴቷም እንዲሁ ከወንድ ርቃ ንጽህናዋን ጠብቃ
መኖር ቢፈልጉ እንጂ የማግባት ፍላጎቱ ካላቸው ፈቃዳቸው አይከለከልም። ሐዋርያው ነገር ግን ያለ ሐሳብ እንድትኖሩ እወዳለሁ፣ ያላገባው ጌታን እንዴት ደስ ሊያሰኘው ይችላል ብሎ እንዳስተማረ ወንዱ ቆራቢዋን ፈልጎ በንጽህና የምትመላለሰዋን ወይም ደግሞ ድንግል የሆነችውን ሴት ፈልጎ ማግባት ይችላል። ሴቷም እንዲሁ የሚቆርበውን ወይም ደግሞ በንጽህና ያለውን ወንድ ማግባት ይችላል። እንዲሁም ያልቆረቡ ካሉ አቁርበው ወደ ቅዱስ ቁርባን አቅርበው ማግባት ይችላሉ። ሴት ባሏ በሕይወት እያለ የታሰረች ናት። ነገር ግን ባሏ በሞት ቢለይ በጌታ ፈቃድ ይሁን እንጂ የወደደችውን የማግባት ነፃነት አላት ተብሎ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 39 ላይ እንደተገለጸ። ስለዚህ ይህ ቃል ለወንዱም እንደሚሰራ ሁላችንም የምናውቀው የምንረዳው ነገር ነው። እግዚአብሔር አምላክ ከክፉ ነገር ጠብቆን በሕግ በሥርዓቱ ተመላልሰን ሰማያዊ መንግሥትን እንድንወርስ በቸርነቱ ይርዳን። አሜን። ንጹሕ ያልሆነ ግን አይቅረብ። ይህ ቃል በቅዳሴው መሃል ላይ ካህኑ ወደ ፍሬ ቅዳሴው ሲሄድ እጁን እያነጻ ከሚያውጀው አዋጅ መካከል አንዱ ኃይለ ቃል ነው። ንጹሕ የሆነ ይቀበል፣ ንጹሕ ያልሆነ ግን እንዳይቀበል፣ በሰይጣንና በመልእክተኞቹ በተዘጋጀው የመለኮት እሳት እንዳይቃጠል ብሎ ካህኑ አዋጅ ይናገራል። ይህ ቃል ብዙዎች ሊቆርቡ ሂደው ከመቁረብ የተመለሱ፣ ብዙዎቹ ደግሞ ለመቁረብ አስበው በዚህ ቃል አማካኝነት ተስፋ ቆርጠው የተቀመጡ እጅግ በጣም ብዙ እህቶቻችንና ወንድሞቻችን ይገኛሉ። የዚህ ቃል መሰረታዊ ትርጓሜው፣ መልእክቱ፣ ሚስጢሩ ምንድን ነው? ይህ ቃል ብዙዎችን ያሰናከለ ነው። ነገር ግን የቃሉን ሚስጢር ትርጓሜ ባለመረዳት ብዙዎች ለመቁረብ ሂደው ሳይቆርቡ ይመለሳሉ። ለመቁረብ አስበውም ይህን ቃል ሲሰሙ ፈርተው የሚሸሹ ብዙዎች ናቸው። ሰው እንዴት ከኃጢአት ንጹሕ ሊሆን ይችላል? ንጽሕናን የማገኝበት ጊዜ ደርሶ ሩጫዬን ጨርሼ ልጆቼን አስተምሬ ብዙ ነገሬን አጠናቅቄ በስተርጅና እቆርባለሁ ብለው የዕድሜያቸውን ስፍር ቁጥር ሳያውቁ በስተርጅና እቆርባለሁ ብለው ቀጥረው የተቀመጡ ስፍር ቁጥር የላቸውም። ሆኖም ግን የዚህ ቃል መሰረታዊ ዓላማው በቅዳሴ ሰዓት ልዩ ልዩ ሰዎች ያስቀድሳሉ። ግብታዊ ሆነው በስሜት ተነሳስቶ የሰራውን በደል ሳይናዘዝ ንስሐ ሳይገባ ቀኖናውን ሳይጨርስ እንዳይገባ፣ በደለኛው ከነበደሉ ቂመኛው ከነቂሙ እንዲሁም ደግሞ ኢአማንያኑ በግዴለሽነት ሰዎች ተቀብለውታል ብለው እንደ ተራ ምግብና መብል ታይተው እንዳይቀበሉት ለማድረግ ካህኑ ይህን አዋጅ ይናገራል። ንጹሕ ያልሆነ ማለት ከኃጢአቱ ያልተመለሰ፣ ኃጢአቱን ለካህን ያልተናገረ፣ ስለ ቅዱስ ቁርባን ያልጠነቀቀ፣ የቀማውን ያልመለሰ፣ የበደለውን ያልካሰ፣ በንስሐ ተለይቶ ቀኖናውን ያልጨረሰ በድፍረት አይቅረብ የሚል መልእክት አለው። ሁላችንም በድፍረት መግባት እንደሌለብን ለማሳየት እንጂ ምንም ኃጢአት ሳታስቡ ምንም ኃጢአት ሳትሰሩ ቅረቡ ማለት አይደለም። የሥጋው ደግሞ አንዱና ዋና ዓላማው ኃጢአትን ማስተሰረይ፣ እኛን ንጹሕ ማድረግ እንጂ ንጹሕ ሁነን የምንቀበለው አይደለም። እርሱ ያነጻናል እንጂ እኛ ንጹሕ ልንሆን አንችልም። ቅዳሴው መጨረሻ ላይ እግዚኦ መሐረነ ክርስቶስ ከተባለ በኋላ ዲያቆኑ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ሲባል ለምትሰግዱት ሰዎች፣ ዲያቆኑ ይህንን ሲናገርስ በውስጣችን መጸለይ እና ማለት ያለብን ምንድነው? ስግዱ ሲባል ወንበር ላይ እንዲሁም መሬት ላይ የምትቀመጡ ሰዎች ቅዳሴ በምናስቀድስበት ሰዓት ዲያቆኑ ወይም ስራይ ዲያቆኑ ስግዱ በሚልበት ሰዓት እጃቸውንና ግንባራቸውን መሬት አስነክተው ከመስገድ ይልቅ አንዳንዶቹ ወንበር ላይ ሲቀመጡ፣ ሌሎቹ ደግሞ መሬት ላይ ቁጭ ብለው ራሳቸውን ዘንበል አድርገው ሲያዳምጡ ሲያስቀድሱ እናያለን። ይህ ግን በፍጹም ስህተት መሆኑን ልናውቅና ልንረዳ ይገባል። ስግዱ ከተባል ግንባራችንን መሬት አስነክተን ልንሰግድ ይገባናል። ከዚሁ ጋር በተጨማሪ ቅዳሴው መጨረሻ ላይ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በጋራ ካደረስን በኋላ ስራይ ዲያቆኑ በአብይ ዜማ እለትቀውሙ አትቱ ርእሰክሙ፣ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ብሎ ይናገራል። በአማርኛም ይለዋል። የዛኔ የምትሰግዱ ሰዎች በፍጹም ስህተት ነው። ይህ ቃል ወይም ይህ ጸሎት የተወሰደው በያዕቆብ መልእክት ምዕራፍ 4 ከቁጥር 10 ላይ ሲሆን በጌታ ፊት ራሳችሁን ዝቅ ዝቅ አድርጉ እርሱም ከፍ ከፍ ያደርጋችኋል ከሚለው አንድም የዚህ ቃል ትርጓሜ ሁሉ ማድረግ የሚችል አምላክ ሲሆን እፍ ቢልባቸው በሚተኑ ሰዎች ፊት የተቀበለው መከራ እያሰባችሁ ራሳችሁ እንደ ጌታችን ዝቅ ዝቅ አድርጉ ሲለን ነው።
መልእክቱ ይህ ሆኖ ሳለ ግን እኛ ተነስተን መሬት የምንሰግድ ወይም የምንበረከክ ሰዎች በፍጹም ትክክል አይደለንም። ይልቅ በዚህ ሰዓት ማድረግ ያለብን ምንድነው ብላችሁ ከጠየቃችሁኝ ራሳችንን ዘንበል በማድረግ ልቦናችን ውስጥ ድምፅ ሳናሰማ በውስጣችን መጸለይ ይገባናል። አብርሃም እንዲህ ብሎ ጸልየዋል። እኔ አፈርና ትቢያ አመድም ስሆን ከጌታዬ ከእግዚአብሔር ጋር እነጋገር ዘንድ አሁን ጀመርሁ ያለውን ጸሎት መጸለይ ይገባናል። ወይም ቅዱስ ዳዊት አንተ እፄውዐኮ ሰብእ እኔ ትል ነኝ ሰውም አይደለም በሰው ፊት የተናቅሁ በሕዝቡም ዘንድ የተዋረድኩ ነኝ ያለውን ጸሎት በውስጥ ማሰብ ይገባናል። አንድም ቅዱስ ጳውሎስ ከሁሉ በኋላ ጭንጋፍ ለምመስል ለእኔ ታየኝ ከሐዋርያት ሁሉ እኔ አንሳለሁና ያለውን ጸሎት መጸለይ ይገባናል። ስለዚህ አትዕቱ ርእሰክሙ ራሳችሁን ዝቅ ዝቅ አድርጉ ሲባል ራስን ዘንበል አድርጎ ራስን ከትዕቢት ማዋረድ ዝቅ ዝቅ ማድረግ እንጂ መስገድ አይገባም። በጸበል የማይድን ደዌ ወይም በሽታ እንዳለ ስንቶቻችሁ ታውቃላችሁ? ቤተ ክርስቲያን የማታድነው መንፈስ ቅዱስስ የማይፈውሰው በሽታ አለ ወይ ብላችሁ ብዙዎቻችሁ ትጠይቁ ይሆናል። ደዌ በሶስት አይነት መንገድ ይመጣል። በኃጢአት ምክንያት የሚመጣ ደዌ አለ፣ በመቅሰፍት ምክንያት የሚመጣ ደዌ አለ፣ እንዲሁም ደግሞ በጸጋ ምክንያት የምንሰጠው ደዌ አለ። ሄሮድስ ተልቶ ሸቶ እንዲሞት ያደረገው እንዲሁም ናቡከደነጾርን ወደ እንስሳነት እንዲቀየር ያደረገው በመቅሰፍት ምክንያት የሆነ ደዌ ነው። ከአባታዊ ፍቅሩ ሸሽተን ወደ ሌላ ነገር ሂደን በኃጢአት ተዘፍቀን በዛው እንዳንጠፋበት ሲያስብ እግዚአብሔር አምላክ ደዌን እንደ ክብር አድርጎ ይሰጠናል። ለዚህም ተጠቃሽ የሚሆኑት ሐዋርያው ቅዱስ ጳውሎስና የሐዋርያት አለቃ ቅዱስ ጴጥሮስ ናቸው። በጥላቸው በልብሳቸው ሕሙማንን መፈወስ ማዳን ሲችሉ፣ ነገር ግን እግዚአብሔር በእነሱ ያለውን ደዌ ወይም በሽታ የማያጠፋበት ምክንያት ያ እንደ ክብር እንደ ጸጋ አድርጎ ሰጥቷቸው ስለነበረ ነው። እናታችን ቅድስት ቤተ ክርስቲያን ደዌ ነፍስን በንስሐ ደዌ ሥጋን ደግሞ በጸበል በቅባ ቅዱስ እንዲሁም ደግሞ በእምነት በመቀባት እንደምንድን ታስተምራለች፣ በተግባርም ታደርገዋለች። ነገር ግን ጸበልን ብንጸበል ቅባ ቅዱስን ብንቀባ እምነትን ብናደርግ ስለ ሁለት ምክንያቶች ከደዌያችን ላንድን እንችላለን። አንደኛው እምነት ከጎደለንና በስሁት ወይም በተሳሳተ መንገድ ከሄድ ከደዌያችን አንድንም። እንደሚድን አምኖ መጥቶ ከቤተ ክርስቲያን ሳይድን የሚሄድ የለም። ሁለተኛው የተሰጠን ደዌ ክብር የሚያሰጠን ጸጋ የሚያስጨምርልን ከሆነና ከዛ ደዌ ብንድን በኃጢአት ተዘፍቀን ከመንገዱ ርቀን የአባትነቱን ፍቅር አቃለን ከእርሱ እንዳንርቅ እግዚአብሔር አምላክ እንዳንድን ያደርገናል። ይህም ከላይ እንደ ምሳሌ ጠቀስናቸው የሐዋርያዊ ቅዱስ ጳውሎስና የሐዋርያዊ ቅዱስ ጴጥሮስ ታሪክ እንደ ማስረጃ ሆኖ ያገለግለናል። እንደውም ሐዋርያው ቅዱስ ጳውሎስ ከደዌህ ከዳንክ ጸጋህ ይቀነሳል ሲባል ደዌው እንዳለ ጸጋው እንዲጨመርለት ለምኗል። ሁላችንም ልናስተውለው የሚገባው ነገር ቢኖር ስለ እነዚህ ስለ ሁለቱ ነገሮች ብሎ እግዚአብሔር አምላክ ከደዌያችን ወይም ከበሽታችን እንዳንድን ያደርገናል እንጂ በእምነት ቤተክርስቲያን ገብቶ የማይድን በሽታ ከኛ የማይርቅ አጋንንት የለም። ደዌ ሥጋ አለብኝ ብለን ከሐኪም ቤት እንደማንርቅ ከባለ መድኃኒት እንደማንርቅ እንደማንሸሽ ሁሉ ደዌ ነፍስም ያለበት ከካህናትና ከቤተ ክርስቲያን መራቅ መሸሽ የለበትም። እግዚአብሔር አምላክ ጸጋውን አብዝቶልን በምሕረት ዓይኖቹ ተመልክቶን ሰማያዊ መንግስትን እንድንወርስ በቸርነቱ ይርዳን። አሜን።